በእኛ ሀገር 2 ፊልም የሰራች አክትረስ ሶስተኛ ፊልሟ ላይ የ2 ሚሊዮን ብር መኪና እየነዳች ነው ቀረጻ ቦታ የምትመጣው። ጠንካራ ሰራተኛ ስለሆኑም ይሆናል ያልሆነ ሀሜት ማንሳት አያስፈልግም። ግን ማንሳቴም አይቀርም። አስፈላጊ ሆኖ ሳይሆን ይህን ሀሜት ሳላነሳ ታሪኩ ሙሉ ስለማይሆን። ሴት አርቲስቶች ምን ሰርተው ሀብታም እንደሚሆኑ ኢንዱስትሪ ላይ ያለ ሁሉ የሚያውቀው የአደባባይ ሚስጥር ነው። ማንዴላ አንዳንዴ ምን አለ ጌታዬ እዚህ ታፋይ ላይ ቀዳዳ ፈጥሮልኝ በነበር እያለ ይቀልዳል የሚሉም አሉ። ያው የፊልም ስክሪፕት ስለምጽፍ ሰማለው ወሬ። ሴት አርቲስቶችን ለአንድ ቀን ምሽት ከባለ ሀብቶች ጋር የሚያገናኝ አንድ ጓደኛዬ አለለውም በርግጥ በስራ ምክንያት የማውቀው ሰው ብዙ ቀን በስልክ ዋጋ ሲያደራድር ሰማዋለሁ። ከ300 ሺህ ብር ያነሰ ወሬ ሰምቼ አላውቅም። ፊልም ሰሪዎችም ይህንን ስለሚያውቁ ብዙ ጊዜ ለሴት አርቲስቶች ክፍያ አይፈጽሙም። ሴቶችም ብሬን ስጡኝ ብለው አይመለሱም። ምክንያቱም መታየቱን እንጂ ደሞዙን ፈልገው አይደለም ፊልም የሚሰሩት። መታየት ከቻሉ ኢንስታግራም ሆነ ቲክቶክ መሄድ ያለባቸው ቦታ ይሄዳሉ። ለፊልም ስራ እውነተኛ ፍቅር ያላቸው አክትረሶች ከ5 አይበልጡም። በተቃራኒው የምትወዷቸው አክተሮች አብዛኞቹ ስለ ፊልም አውርተው አይጠግቡም። ጽሁፍም ዝግጅትም ይሰራሉ። ባባ ጋር አብረው የሰሩ ሁሉ ግማሹን ሐሳብ ከሱ እንደሚወስዱ ይነግሯቸዋል። ሙሉ ዓለም ከ10 በላይ ፊልሞችን አዘጋጅቷል። ዓለም ሰገድ ለእያንዳንዱ ካራክተር የአምልኮ ያህል ነው የሚዘጋጀው። ለዛም ነው በአመት ከአንድ ፊልም በላይ መስራት የማይችለው። ማስታወቂያ ልታሰሯቸው ብትፈልጉ ራሱ እንደ ግሩም ዘንጠው አይመጡላችሁም። አስታውሳለሁ አንድ ድርጅት ለባባ መኪና ሰጥቶት ፕሮግራማቸው ላይ እንዲገኝ ጋበዙት። እሱ ግን በጂንስ ነበር የተገኘው። እጅግ በመበሳጨታቸው አነጋጋሪ ሆኖ ነበር። እንደ ነጻነት ወርቅነህ የቲቪ ፕሮግራም ብታስመሯቸው በሰዓቱ አይገኙም። ዋልታን ጠይቋቸው እንግዳ ሰው ሀብቴን በወር 100 ሺህ ብር እየከፈሉት ጨርቃቸውን አስጥሏቸው ነበር በቀረጻ ሰዓት እየጠፋ። የፊልም ሰዎች ይታገዙታል። ቲቪ ግን በሰዓቱ መተላለፍ አለበትና ኪሳራው ብዙ ነው የሚሆነው። በጥቅሉ ወንዶቹ አክተሮች ታማኝነታቸውም ፍቅራቸውም ለፊልም ብቻ ነው። ሚስታቸው ላይ ችት ያደርጉ ይሆናል። በፊልም ላይ ግን መወስለት አይችሉበትም። እንደ ሱስ ነው ጨምድዶ የሚይዛቸው። በፊልም የሚያገኙት ብር ደግሞ በስማቸው ልክ ለመኖር አይበቃቸውም። ብዙ ስለሰሩ ሀብታም እንደሆነ የሚያስበው ቁጥር ቀላል አይደለምና። ለወንድ አክተር ተስፋቸው ምንድነው ብላችሁ ከጠየቃችሁ መልሱ ሴት አክትረሶች ናቸው። ብታምኑም ባታምኑም ብዙዎቹ ወንድ አክተሮች ከሴቶቹ በሚያገኙት ብር ነው የሚተዳደሩት። ዝነኛና ሀብታም እንዲሆኑ ስለረዷቸው የሚችሉትን ያህል ያደርጉላቸዋል። በዛ ላይ ገንዘቡን ያመጡበት መንገድ ለራሳቸውም ስለሚረብሻቸው አብራቸው እንድታበላሽ በማድረግ ስሜቱን ለማቅለል ይፈልጋሉ። ችግሩ ከሴት ገንዘብ መቀበል ሆድን ይሞላል እንጂ ደስታን አይሰጠውም ለብዙ ወንድ። እንደሄና ከአረብ ሀገር ሴቶች እንዳይሸቅሉ የሆነ ቀን ሰይፉ ላይ እንጋለጣለን ብለው ይሰጋሉ። ሚስጥራቸውን ከሚጠብቁላቸው ሴቶች ብቻ እየወሰዱ መኖር ደግሞ ሴቶቹን ያደክማል በቁጥር ውስናቸውና። እነሱስ በአንድ ቀዳዳ የስንት ሰው ጉሮሮ ይደፍናሉ። ለራሳቸውም ነገ ማሰብ አለባቸው። ስለዚህ ይህን ድብርት ለማምለጥ ወንዶቹ ሱስ ውስጥ ይደበቃሉ። እንደ ተስፉና እንደ ባባ ስሜቱን በማደንዘዣ ለማምለጥ ይሞክራሉ። ሲመራቸው እንደ ሄኖክ የኢትዮጵያን ሕዝብ በፈተታው ይጠይቁታል። ዓለም ሰገድ ከሀገር ከወጣ ቆይቷል። እሱንም ልናጣው ይመስላል። ምንም እንኳ የሱን ስራዎች ባልጠግባቸውም ከሌሎቹ አንፃር ጠፍቶ መቆየት የማይደብረው እሱ ነውና የሚሳካለት ይመስለኛል አዲስ ህይወት ለመጀመር። ስለዚህ ኔክስት ታይም የሆነ ሰው ሴት አክትረሶችና ወንድ አክተሮች ኑሯቸው ለምንድነው እንደዚህ የተለያየው ብለው ሲጠይቋችሁ ተመሳሳይ የሥራ ዘርፍ ላይ ስላልሆኑ ብላችሁ መልሱላቸው። ፊልም ስራ ላይ ያሉት ወንዶችና ያረጁት ሴቶች ብቻ ናቸው። ወጣቶቹ ሴቶች የግል ቢዝነሳቸውን ለማስተዋወቅ ነው ፊልምን የሚጠቀሙት። ሁሉንም አንድ ላይ አትፈርጅ ትሉኝ ይሆናል። ግን እመኑኝ ሁሉም አንድ ናቸው። ባይሆን የተወሰኑ አሉ ያኛውንም እየሰሩ ቢሆንም ለፊልሙ ፍቅር ያላቸው። ቅርጹ ይለያያል እንጂ የሁሉም ተመሳሳይ ቢዝነስ ነው። ሹገር ዳዲ፣ ቦይፍሬንድ፣ ባል፣ ቅምጥ፣ አዳር ከፋይ ምናምን ብለው ገዢዎቹን ይለያያቸው ይሆናል። ገዢ መሆናቸው ግን ምንም ጥርጥር የለውም። መክፈል የማይችል ወንድ ካጠገባቸው ቆሞ ካያችሁ ቀረጻ ላይ ናቸው። በነገራችን ላይ ይሄ ትችት አይደለም። እንደ አንዳንድ ናይት ክለብ ቁጭ ብለው በ2000 ብር ከሚሸጡት እንደዚህ ታትረው የተሻለ እድል መፍጠራቸው የሚያስደንቅ ችሎታ ነው። ሁሉም ሴት ታዋቂ አክትረስ መሆን አትችልምና እነሱን እንሆናለን ብለው የዳይሬክተርና የካሜራማን ውሽማ ሆነው የሚቀሩትን ሴቶች ስቃይ ከወንድ አክትረሶች የከፋ ነው። ስለዚህ በፊልም ሆነ በሙዚቃ ቪዲዮ በቲክቶክ ሆነ በኢንስታግራም ቢዝነሳቸውን አስተዋውቀው አሪፍ ብር ያገኙትን ያጣፍጥላቸው ከማለት ውጭ ብዙ መናገር ልክ አይሆንም። ሽርሙጥና እንደሆነ የዓለማችን እድሜ የጠገቡ ስራ ነው። ምንም ብለን ምንም ተናግረን ልናስቆመው አንችልምና